በደስታ ለምን ይቀናሉ? አንድ ጥያቄ ልጠይቃችሁ። ችግር ሲገጥማችሁ አይዞህ እያሉ ከጎናችሁ የነበሩ ሰዎች ድንገት ነገሮች ተስተካክለውላችሁ ደስተኛ ስትሆኑ ለምን ፊታቸው እንደሚቀየር አስባችሁ ታውቃላችሁ? ይህ በጣም ትልቅና ብዙ ሰው የሚጋራው ስሜት ነው። የሰው ልጅ ተፈጥሮ ካልተገራ በቀር የሌላውን ሰው ውድቀት ወይም ሐዘን ለራሱ እኔ ይሻላለሁ የሚል ስሜት ስለሚፈጥርበት ለመስማት ይቀለዋል። በአንጻሩ የሌላውን ሰው ደስታ ወይም ስኬት የራሱን ጉድለት ወይም አለመኖር ስለሚያስታውሰው ሐሰድ ወይም ምቀኝነት ይፈጥርበታል። በረከት ባለበት ቦታ ሁሉ ምቀኝነት አይጠፋም። አንድ ሰው ሐዘን ውስጥ ሲሆን የሚቀናበት ነገር የለም። ነገር ግን ደስታ ወይም ጸጋ ኒዕማ ሲመጣ የሰዎች ልብ ሊሸፍት ይችላል። ረሱል ሰለላሁ ዐለይሂ ወሰለም ይህንን በተመለከተ እንዲህ ብለዋል። ጉዳዮቻችሁን እንዲሳኩላችሁ በድብቅ በመስራት ታገዙ፣ ምክንያቱም ጸጋ ወይም ኒዕማ የተሰጠው ሰው ሁሉ ምቀኛ አይጠፋውምና ብለዋል። ጠበራኒ ዘግበውታል። ይህ ሐዲስ በግልጽ እንደሚያሳየው ሰዎች በሐዘንህ ጊዜ አብረው የሚሆኑት የምቀኝነት ስሜት ስለማይፈታተናቸው ነው። ነገር ግን ደስታ ወይም ጸጋ ሲመጣ ያ ጸጋ ለምን ለሱ ተሰጠ፣ ለምን ለኔ ያልተሰጠም የሚል የሸይጣን ሹክሹክታ በልባቸው ስለሚገባ ነው። ሰዎች በደስታህ ጊዜ የሚቀኑት አላህ የሰጠህን ነገር የእነሱን እጦት ስለሚያጎላባቸው ነው። ቁርአን ይህንን የሰው ልጅ ባህሪ በሱረቱ ኒሳ እንዲህ ይገልጸዋል። አላህ ከችሎታው በሰጣቸው ነገር ላይ ሰዎች ይመቀኛሉን? ሱረቱ ኒሳ። በተጨማሪም አላህ ሱብሓነሁ ወተዓላ ከምቀኞች ክፋት እንድንጠበቅ በሱረቱል ፈለቅ ላይ አስተምሮናል። ከምቀኛም ክፋት በተመቀኘ ጊዜ እጠበቃለሁ በል። ሱረቱል ፈለቅ። ይህ የሚያሳየው ደስታህ ወይም ስኬትህን በሌሎች ዘንድ ምቀኝነት መቀስቀሱ የዓለም ተፈጥሮ መሆኑን ነው። የሰው ልጅ ነፍስ ካልተገራች የሌላውን ሰው መውደቅ ለእርሷ እረፍት ይሰጣታል። በሌላውም ሰው ውድቀት ትደሰታለች። በሌላ በኩል የሌላውን ከፍ ማለት ለእርሷ ስጋት ነው። የዩሱፍ አለይሂ ሰላም ወንድሞች በዩሱፍ ላይ የቀኑት አባታቸው ስለጠላው ወይም ክፉ ልጅ ስለነበር አይደለም። ይልቁንም አባታቸው በልዩ ሁኔታ ስለወደደውና ስለተደሰተበት ነበር። ወንድሞቹም ባለው ጊዜ አስታውስ፣ እኛ ጭፍሮች ስንሆን ዩሱፍና ወንድሙ ቢንያሚን ወደ አባታችን ከኛ ይበልጥ የተወደዱ ናቸው። አባታችን በግልጽ ስህተት ውስጥ ነው። ሱረቱል ዩሱፍ። ይህ ታሪክ የሚያስተምረን የገዛ ወንድሞችህ እንኳን በደስታህና በስኬትህ በመወደድህ ሊቀኑ እንደሚችሉ ነው። እስልምና ይህንን የሰዎችን ባህሪ እንድንረዳና በጥበብ እንድንኖር ይመክራል። አንደኛ፣ ጉዳዮቻችንን መደበቅ። ከላይ በተጠቀሰው ሐዲስ መሰረት ደስታህንና እቅድህን ገና ሳይሳካ ወይም ሙሉ በሙሉ ሳይጠናቀቅ ለሁሉም መናገር አይመከርም። በተለይ ልባቸው ንጹህ መሆኑን ላልተረጋገጡ ሰዎች። ሁለተኛ፣ ለአላህ ጥበቃ መስጠት። ከሰው ልጅ ምቀኝነት ለመጠበቅ ጠዋትና ማታ የሚባሉ ዚክሮችን አዝካር ማዘውተር። ሶስተኛ፣ ለሰዎች ማዘን። ሰዎች ሲቀኑብህ እንደታመሙ ቁጠራቸው። ምቀኝነት የልብ በሽታ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ምቀኝነት እሳት እንጨትን እንደምትበላው ሁሉ መልካም ስራን ትበላለች። አቡ ዳውድ። ስለዚህ ለነሱ ዱዓ ማድረግና ከክፋታቸው መራቅ ተገቢ ነው። ሰዎች በሐዘንህ የሚሰሙ ሐዘንህ የእነሱን ኢጎ ስለማይነካው ነው። በደስታህ ጊዜ የሚቀኑት ግን ያንተን ደስታ የእነሱን ጉድለት ስለሚያስታውሳቸው እና የልብ በሽታ ሐሰድ ስላለባቸው ነው። ይህ ያንተ ጥፋት ሳይሆን የሰው ልጅ የተፈጥሮ ፈተና ነው። አላህ ሁላችንን የሚጠብቀን አሚን።